በመካከላቸው ግን ጥቂቶቹ ብላክሜል ተደራርገዋል። አንዱ ሊክድ በማይችልበት ሁኔታ ላይ ነው። በጣም የተጨመላለቀ ነገር ነው ያለው። ያንን በተመለከተ ጉዳይ ላይ በመንግስት በኩል ያለው ግንዛቤ ጥሩ ትክክል ነው የሚል እምነት አለኝ። ግን ኢሳትን በተመለከተ አጥልቀው ማስተሳሰቡ ኢንቴንሽኑ ወደዛ ሊሄድልን ነው እና ሌላው እንግዲህ የግንቦት ሰባት ሰርቫይቫል ያው እሳት ነው። እሳት ባይኖር ሶበር ማለት ነው። እሳት ደግሞ ለመኖር ፋይናንሻል አቅም ያስፈልጋል። እሳት በአሁን ባለው እዚህ አሜሪካም ባለው አውሮፓም አለን በምንድን ሀገር አለን እንግዲህ በነገራችን ላይ ብሎ እኮ የቤት ስቱዲዮ ቲያትር ነው እየተሰራ ያለው። አብዛኛው ፕሮፌሽናል ባልሆኑ ስደተኞች ወረቀት የሌላቸው በተለያየ አጋጣሚ ከኢትዮጵያ ጋዜጠኛ ሆነ ተጽዕኖ ደረሰብን እያለ የሚመጣውን ኃይል ወረቀት ለማሰጠት በሚል ነው ጋዜጠኛ እያደረጓቸው በፖኬት ማን የሚያሰሯቸው ገባ። ስለዚህ ኢሳት በተመለከተ ኢንዲፔንደንት ሊሆን አይችልም። ፋይናንሻል ኢንዲፔንደንስ የለውም። አንደኛ መጀመሪያ ደረጃ፣ ሁለተኛ ፖለቲካል ኢንዲፔንደንስ የለውም። ስለዚህ የፈጠሩት ኃይሎች ናቸው የወሰዱት። የሚፈልጉ ማባረርም መጥቀርም ፋይናንስ ማድረግም ይህንን መረጃ የኛውን አጭበው የኛውን ቀንሰው እየተባለ የሚደረግ ምንም አይነት የዜና ምንጭ የሌላቸው በአሁኑ ሰዓትማ በአብዛኛው የዜና ምንጫቸው የኢትዮጵያ ቴሌቪዥን ነው። ያው እሱን ስዊች በማድረግ የመጀመሪያው ዜና መጨረሻ ታደርጋለህ፣ የመጨረሻው መሀል ላይ እያደረግ የፖለቲካ ዜና ከጠፋ የትራፊክ አደጋም ቀላቅለው የጠረፍ ነው ፕሮግራሙ ገብቷል እና መከታተል ነው ነገሩ እንጂ ያን ያህል ኤፌክቲቭ አይደለም። አይደለም እንዲሳትም ሆነ ሌሎችም በየስቴቱ ያሉ የፐብሊክ የኮሚኒቲ ሚዲያዎች ከኢሳት ጋር ግንኙነት የላቸውም። እንደውም ኮሚኒቲ ሚዲያዎችን ሊጫናቸው ነው የፈለጉት እና ብዙዎቹ በጨዋታዎች አድርጓቸዋል። ስለዚህ ወንት ሞኖፖላይዝ ግን ኤፌክቲቭሊ ስራ መስራት አልቻሉም። ለዚህ ግን ለጥላቻ ፖለቲካ ለተመረዘው ኃይል የሚበቃውን አይነት የፕሮፓጋንዳ ዞታ ይሰጣል፣ ፊድ ያደርጉታል። በቃ ሁሉ ለብለስ እንዲሆን ለማድረግ የሚያስችል እንደዚህ ሆኗል አለቀለት ምናምን የምትለው ነገር አለ። እንደዛ እያደረች ህዝቡን በጥቂት ማህበረሰብ ነው ህዝቡ አብዛኛው መስማት አስጠልቶታል። ምክንያቱም ኮረንትም አይደለም፣ ተከታታይነትም የለውም። ታማኝነት የምትለው ሚዲያ በኩል ያን አይነት ነገር ባልኝ ያጣል። ቢቶ የሌለ ነገር ነው። የሌለ ነገር ምን ብለህ ትፈጥራለህ? ሌላ እኮ ምን ብለህ ወጣላችሁ? በአገሪቱ ውስጥ ያሉትን በአገሪቷ ላይ ያለ መልካም አስተዳደር ሙስና ምን የሚመለከቱ ነገሮችን በማጋለጥ በኩል ሚዲያ ትልቅ ሚና እንዳለው አውቃለሁ። ሚዲያ ነጻ ቢሆን ደስ ይለኛል። ግን እነኚህ በሚዲያ አካባቢ ያሉት ሰራተኞች ያሳዝነዋል። በጣም ወጣቶች ናቸው። በቅርቡ መስራት እድል አጋጥሞኛል። ግን አማራጭ የላቸው ሜጃ በማጣት ነው እና በአብዛኛው ደግሞ የሀገሪቱ ልማት ላይ እንትን አለ ተስፋ አለ ለግዳውቶ መናገር ወያኔ ያሰኛል በሚል እንጂ ተስፋ እየተነጠቀ ያለ የለውጥ እንቅስቃሴ እንዳለ ተለብረው ያወርኩባቸው ቦታዎች ብዙ ህዝብ ያለው ሪስፖንድ ነው። እንደዚህ ያዳሳሰብ ግን ሊተናገር አይፈልም። ሲኳንተውና ከግንቦት ሰባት ውጭ ያሉትን ፖለቲከኞች እሳት አያስተናግድም በፍጹም ተባዋን ሆኖ ማለት ነው። በዚህ መንገድ ላይ ክሪቲካል የሆኑ ሰዎች እንኳን ሪያም ነው በብሔረሰብ ጥያቄ ላይ በጣም የሚያሳዝን አቋም ነው ያላቸው። እዚህ ደግሞ አንዱ ማነሳው ምንድነው ለምሳሌ በአክቲቪስት የሚል ሌብል ያላቸው ወይም በዛ መጠሪያ የሚንቀሳቀሱ ኢትዮጵያኖች አሉ። ከአንተም ጋር በተለያዩ ከተማዎች እየሄዳችሁ ዝግጅት ስታደርጉ ምናያቸው እንደና በበለው እንደነ ታማኝነቱ አሉ። በአንዳንዶች ዘንድ የሚነሳው ምንድነው መኖራቸው ነው። እንደው ይሄ ነገር መተዳደሪያ አድርገውታልና አጀንዳ ነው ስራ አድርገውታል የሚል አቤቱታ በእነሱ ላይ ሲቀርብ ይሰማል። እንደው በቅርበት የማየት እድል ነበረህና በዚህ ቦታ ላይ የምትናገረው ነገር ይኖር ይሆን? ያስቀኛል እና በተለይ እኔ አበበ ገላው ምናምን ብላቸው ሰዎች ያሳዝኑኛል። ለዚህ እነዚህ ሰዎች ከግንቦት ሰባት ጋርም ጤነኛ ግንኙነት የላቸውም። አባረዋቸዋል ወገላውና አበበ ታማኝም ስማርት ስለሆነች ብላክሜል እያደረገች ነው ያለችው። ግን ታማኝ ያው ፖለቲከኛ አይደለም እንደምታውቀው። ታማኝ ያው በቃ በዚህ ነው የሚኖረው ስራውን ስለሆነ እንዴት አድርጎ በተለይ ይሄን ልመናውን በማስተባበር በኩል ፕሮፌሽናል ሆኗል። ማላቀሱ ጉዳይ አለ። ሲፈልግ አልቃይዳ ይሆናል፣ ሲፈልግ ጳጳስ ይሆናል።
ደንበኛ ቲያትሩን ስራ እየሰራ ነው ያለው። ያንን በተመለከተ ግን ቦሰባቶችን አይፈልጉም። ግን ታማኝ ደግሞ አላቃቸው። ምክንያቱም ገቢ በማሰባሰብ በኩል ሌሎች የሚያውቃቸው ሰዎች ስላሉ ታማኝ ብዙ ማድረግ ማለት ግን ፖለቲካ መሪዎች ግን ቦሰባት ቀልጣል ግን ከሱጭ መንቀሳቀሳቸው ብራሴ ላርጓቸዋል እና በጣም የሚያሳዝነው ነው። በቅርቡ ምን ስለማገኝ ታማኝና በበለው አብሮ አደግነታቸው አንድ ጎረቤት ልጆች ናቸው ግን ተባልተዋል። በበገላው የራሱ የሚለው በአንድ ወቅት ፈጠራቸው ኢሜጆች ወጣ ሲል ለታማኝ ቀንድም ብለው አሰኝተውት ዋሽንግተን እንኳን መኖር አልቻለም፣ ተደብቆ ነው ያለው። ስለዚህ እንደዚህ አይነት ኢቭን ኢንዲፔንደንት ሊንቀሳቀሳሉ የምትላቸው እንደው ባን ምናምን አይነቶች አይፈለጉም። ስለዚህ መድረክ ላይ ሰጣቸው። ስለዚህ እነሱ ሁሉ ጨጓራቸው እየተላጠ በግላቸው አንዳንድ ነገሮች ለማድረግ ይሞክራሉ። ህብረተሰቡ አንደርስታንድ ያደርጋል። ይህ እንቅስቃሴ ህዝባዊነት ያለው ለዲሞክራሲ፣ ለፍትህ፣ ለአማራጭ ነው ለመቅረብ ሳይሆን ሌላ የቢዝነስ እና የሰርቫይቫል እንቅስቃሴ ነው። ሴንተር ላይ ነው ገንዘቡ፣ በቃ ሌላ ነገር የለም። በቃ እንዴት ገንዘቡን እናደርጋለን የሚል ነው። ይሄ ገንዘብ ምን ተደረገለት ምን ነገር ያልቃል የሚል እምነት አለ። የኢትዮጵያ ህዝብ በዚህ በኩል በተለይ ውጭ የሚኖረው ዝም ብሎ መታለቡን ታውቃለህ፣ ለዚህ እየነጠፈ መጥቷል። ግን ያንን ነገር ፊት በማድረግ እንደገና ሊታለብበትን መንገድ ለማምጣት ሀገሪቱ አልቆላታል፣ ወያኔ አልቆለታል፣ መግባታችን ነው ምናምን የሚል እነዚህ ለመፍጠር ነው። በዚህ ዘንድ መሰላቸው ታውቃለህ። እንደምታየው ብዙ ኢትዮጵያውያን ሀገራቸው መመለስ በልማት የመሳተፍ ነገር ጀምረዋል። ይሄ ያበሳጫቸዋልና ጭራሽ የልማት ነገር ሲነሳ አይናቸውን እንደሚለብሰው ዜግነት ሀገራዊነትን ያላካተተ ነገር ነው በሚል ነው ጉዳይ ነው ለመደረግ ያለበት። አባ ግን እዚህ ጋር ማነሳው ምንድነው ለወራቶች ወደ አመት የሚጠጋ መሰለኝ እንደው በቮካል ወይም ቶክሲክ የሚባለው ዲያስፖራ አካባቢ ላይ በቅርብ ሆነ እንደው ተቀላቅለ እነሱም አክቲቪስት የሚል ሌብል ሰጥተው እየተንቀሳቀስ ነበርና ግን አሁን ምን የሚል ክስ እየመጣ ነው ያለው? ከመነሻውንም ወደኛ አልመጣም ነበር። መነሻውንም ቃል በቃል ወያኔ ነው ያሰረገብን፣ በስለላ ተልእኮ ነው እኛ መካከል የገባው የሚል ነገር አለ። ይህቺ ነገር እንደው ክላሪፋይ ማድረግ ስለሚያስፈልግ ብዬ ነው። ግን በመጀመሪያ ደረጃ ወያኔ ነበር። ወያኔ ምን እንደሆነ ባላውቅም መጀመሪያ ወያኔ አልነበርኩም፣ ወያኔ ሊሆንም አልችልም። ያው እነሱ የሚሰጡ ስም ነው። አሁንም ቢሆን ይሄንን ጉዳይ በተመለከተ እነሱ ወያኔ ድሮም ሰርጎ አስርጎ አስገብቶብን ነው። የገበዳ ሰርገህ የምትገባበት ምንድነው የሚሰራጭ ነገር ሲኖር ይሄ እኮ ምን ነገር እኮ የለም። ገብቶሃል? ካምፕ ሲኖር ድርጅት ሲኖር ነው አንድ ነገር ሰርገህ ገብተህ ከእነሱ ውስጥ ለማግኘት ምንም ነገር የለም። ይገልጡት ተልባር ገባው እሱን ለማያክሰው ገባ ወጣ የምትለው የሚገባበት የሚወጣበት ነገር አለ። ይሄ ታዝበህ የምታየው ነገር በአንድ ወቅት በእርግጥ ለብዙ ጊዜ ከዚህ መንግስት የልማት ሰላም ምናምን በጋር ከዚህ ነው የሚታወቀው። ብዙዎቹን የሚከሷቸው እንደባቸው ልጆች አማችሁ እዚህ ደረጃ ደረሳችሁ የሚደርሱት እንትን ያደረጋችሁ የሚል ነው። በዚህ በኩል ያለው ችግር ምንድን ነው? አንዳንድ ሰዎች የላቸውም። ገባ ሰው ስለሌለ በአክቲቪቲ ምናልባትም ሙስሊ ያደርጋሉ ወይም አዲስ ሽክ ለመጣው ላይ የማድረግ አቅም አለው ከሚል ነው እነሱ ለመጠቀም ሙከራ የሚያደርጉት። ገባ ስለዚህ በዚህ ሂደት ውስጥ ግን አጋጣሚ ታገኛለህ፣ ብዙ እንትን ታደርጋለህ። ስለዚህ እኔ ሰርጎ መግባት የሚባለው ነገር ነው ያኔ ሰርጎ ማለት ያኔ አይደለም። ለተኛው ያኔ ሰርጎ መግባ የሚያደርጉበት ነገር የለም። ያው ለስራ ጉብኝት ሰብር በዛለት ለሚሰራ በየወት ለስራ ጉብኝት ያገኘሁትን ግምገማ ነው የምነግርህ እና እነሱም ያንን አሁን የሚያጫጩት አንደኛ በቀላሉ ተቀላቀለ ምናምን ይለዋል። አንደኛ ቅልቅል እኮ የለም። ቅልቅል በሀገራችን እንግዲህ ሰርግ ላይ ነው። መጀመሪያ ትንቀባለህ፣ ከዛ ትጋባለህ፣ ከዛ ትቀላቀላለህ። ይሄ እኮ አንደኛ የምትጋባቸውም አይደለም፣ መሀን ነው ፖለቲካው። ምንም ለዳርም አይሆንም፣ የማይወለድ የማያድግ ነገር ነው። በየቀኑ እየቀጨጨ በዚህ ቀርቷቸው አሁን እኮ 3-4 ናቸው የሚጫጫው